ወበረካቱ ውድና የተከበራችሁ ውድ የአዲስ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ኢንሻአላህ እስቲ ዛሬ አንድ አጀንዳ ይዤ መጣሁ። በሰሞኑ እንግዲህ ወደዛ የሚናፈሰው ማለት ነው። እንደተለመደው ቪዲዮ በላይክ በሰብስክራይብ ጀምሩት፣ አበረታቱኝ፣ ተያይዘን እንደግ ማለት ነው። ውድ የሀገሬ ልጆች እናማ ማለት ነው። እሱም ምን መሰላችሁ? እዛኛው ሰፈር ታውቁታላችኋ? የት እንዳትሉኝ እዛኛው ሰፈር ማለት ነው። የደላው ድሎቱ ወጥቶ የሚገልጽበት፣ የተጎዳ ደግሞ ወጥቶ ጉዳቱ የሚገልጽበት፣ ሀዘንም ብሶትም ያለበት ደግሞ ወጥቶ ብሶቱ የሚያገራበት ቦታ ታውቁታላችኋ? እዛ ሰፈር ማለት ነው። ከዛ በሰሞኑ ደግሞ እኔ እዛ ከገባሁ ቆይቼ ነበረ። እዛ ብዙም አይደለሁም ማለት ነው። ኔቴም ደካማ ስለሆነ ብዙም አልገባም ማለት ነው። ከዛ የሆነ ቀን እንደ አጋጣሚ ብዬ ገባሁ ማለት ነው። ሲገባ ለካ ህዝቤ ምርጥ አጀንዳ ይዞ ወደዚህ ወደዛ እያንሸራሸሩት አየሁ ማለት ነው። ምን ጉድ ነው? እኔ የት ነው ያለሁት ብዬ አልኩኝ። ከዛ ያው እዛ ከተገባ አይወጣም ታውቃላችሁ። እስክሮን ሳረግ እንግዲህ ብሶተኛ በዛ ማለት ነው። የሚያለቅስ ሰው በዛ። ከዛ እኔም ደግሞ ከሚያለቅሱት ትንሽ አልቅሼ ምን ብዬ ከዛ እስክሮን እያረኩኝ አንዱ መጣልኝ፣ አንዷ ማለት ነው። እና ሰማኋት። እንደው ቆም ብዬ እንደ ጥሩ ነገር ነው እንደምታወራው ብዬ ከፍቼ አዳምጠዋለሁ። ለካ ሌላ ነገር ነው ማለት ነው። እና ቴዲ ዘፈን አወጣ። እንግዲህ ዘፈኑ በሰሞኑ ተውት። ከዛ ወደዚህ ከዚህ ወደዛ ቅመሙንም ሌላውንም ፖለቲከኛውንም ሁሉንም እንግዲህ ወደዚህ ወደዛ እያንሸራሸረ ነው። በነገራችን ላይ ግን የመዳም ቅመሞች የመርየማ የሚል ደግሞ ተዘፍኖልናል ማለት ነው። ከሰማችሁት ማለት ነው። እኔ ብዙም አልሰማሁትም። እንግዲህ የመርየማ ብለው ሲሉ ነው የሰማሁት። ተዘፈነልን ማለት ነው። እኛ እንኳን እኮ መዘፈን ሌላም ነገር ያስፈልገናል። እናም ትንሽ ሰማሁትና የሆነ ሆድም ያስብሳል ማለት ነው። ለማንኛውም ማለት ነው አሁን ምን ለማለት ፈለግኩኝ? ተሟዘዝኩኝ መሰለኝ። አትሟዘዢ በሉኝ። እና ምን ለማለት ፈልጌ ነው? የኛ የመዳም ቅመሞች ማለት ነው አቅማችን አውቀን ያለንበትን አውቀን ደግሞ ብንቀመጥ አሪፍ ነው። በማያገባን ነገር ዝም ብለን እንደ እርጎ ዝም ብጥልቅ ባንል በጣም አሪፍ ነው። እኔ ልጅቷ በጣም ነው ያናደደችኝ ብታዩ ማለት ነው። ማለትም በቃ ማንንም እንትን ማለት የምትችል ሰው አይደለችም ማለት ነው። ማለትም ያለችበትን ቦታ አውቃ እንደ መዳም ቅመምነቷ ተከብራ ብትቀመጥ አሪፍ ነው። ያነው እሷ ያኔ እኔ እንደገመኩት ማለት ነው። እኔ እንደገመኩት ለፎሎ ብላ እንደሆነ ያው ግልጽ ነው። ማለትም ከእውቀትም እውቀት የላትም። በቃ ምን ልበላችሁ፣ ግን በእርግጥ ምላስ አላት። ምላስ ስላላት ያኔ ብዙ ፎሎ ታገኛለች በዛ የመጣ እንጂ ከዛ በላይ ግን እንደዚህ ቦታም የሚሰጣት ሰው አይደለችም ማለት ነው። እና ብዙ ነገር ተናገረች። እኔ ማንንም ደጋፊ አይደለሁም። እኔ ምንድነኝ? ሀበሻ ነኝ። በሀበሻነቴ እኮራለሁኝ። ሁሉንም ሀበሻ በመሆኑ እወዳለሁኝ ማለት ነው። ሀበሻ በመሆኑ ሁሉንም እወዳለሁ። እኔ የሰው ዘር በተባለ ማለት ነው ምጠላው ፉጥር የለኝም ማለት ነው። ምጠላው ፉጥር የለኝም። ሰው ነው፣ አንድ ነው ሁሉንም ማለት ነው። እና እንደዚህ የክል እንዲህ ነው እንደዚህ ያኔ እሷ ብዙ ያለች እኔ እሷ ያለችው ማለት አልችልም፣ ማለትም አልፈልግም። እና ልል የፈለኩት ምን መሰላችሁ? ኔት ተመቸን ብለን ማለት ነው። ኔት ተመቸን ብለን ደግሞ ቦታ ተመቻቸልን ብለን ዝም ብለን የመጣልን ነገር
ባንተፋ ደግሞ በማያገባን ነገር ደግሞ እንደ እርጎ ዝንብ ጥልቅ ባንል የተሻለ ነው። ቦታችን አውቀን እንደ መዳም ቅመምነታችን ተከብረን ብንቀመጥ ይኸው የተሻለ ነው ብዬ ነው ምለው። ሲቀጥል ደግሞ እሷ በሰራችው ቪዲዮ ላይ ያየሁት ደግሞ አንዳንዶቹ ምን ያደርጋሉ? አጫሉ ቆይ አይደል እንዴ ከሞተ እሱ ጥሩም ስራ ይኖረው ክፉም ስራ ይኖረው ከጌታው ጋር ከተገናኘ ቆይ። አሁን ደግሞ እሱን አምጥተው እሷ በሰራችው ቪዲዮ ላይ እሱን ይዘቀዝቃሉ። መልሰው ደግሞ እስክሮን አደርጋለሁ ኮሜንት ያለሁኝ ቴዲንም ይዘቀዝቃሉ። እኔ ወላሂ ግርም እኮ ነው የሚሉኝ ማለት ነው። እኔ አንዳንዴ እዛ ሰፈር ከገባሁ ማለት ነው በቃ እስቃለሁ በጣም ማለት ነው። ፈታ ነው ምለው። ሰው ኮሜንቱ በቃ ይኮምታል። ምን ልበላችሁ፣ ሰው ይኮምታል ማለት ነው፣ ይናገራል። እንግዲህ እናንተ እኔ ከእናንተ በላይ እናንተ እንደምትከታተሉት እርግጠኛ ነኝ። እኔ ብዙም አይደለሁም። ዩቱብ ከጀመርኩኝ በኋላ እዛ ሰፈር ብዙም አልገባም። በፊት ነበርኩ፣ ግን አሁን ወደዛ ጨርሶ አልገባም። ከሆነ ቀን ከዕለታት አንድ ቀን ከገባሁኝ ነው እንጂ ማለት ነው። እና በጣም ነው የገረመኝ ማለት ነው። እናማ አሁን ምን ልላችሁ ፈልጌ ነው፣ ከቻልን ጥሩ ነገር መናገር፣ ካልቻልን ደግሞ ዝም ማለት። ዝም ያለ ነጃ ወጣ አሉ የእኛም ነቢይ ሙሐመድ ሰለላሁ አለይሂ ወሰለም። እና ከቻልን ዝም እንበል፣ ካልቻልን ደግሞ ጥሩ ነገር እንጻፍ ወይም ደግሞ ጥሩ ነገር እናስተላልፍ ማለት ነው። እንዲሁ ዝም ብለን እንዲሁ በስሜት ተነሳስተን የመጣልን ነገር ባንተፋ ጥሩ ነው። ያው በአሁኑ ሰዓት የታወቀ ነው የሆነ ነገር ሲኖር የሆነ ነገር ማለት ነው። ያው ታውቃላችሁ ማለት ነው። እና ያው ብዙ ነገራቶች አሉ። ስለዚህ እኔም ደግሞ እስቲ ስክሮን ሳረግ ያየሁትና እስቲ ብዬ ያመጣሁትን ነገር ነው። እናንተ ምን ትላላችሁ? ነአም